የውይ ትዝታ ያለባችሁ ጅራፍ ሲንወጋ በተለይ በገጠር ላይ ማለት ነው። እንዲሁም ዳቦ ሲጋገር ዳቦ ለመጋገር ደግሞ ኮማ ስንፈልግ በጎረቤቱ በአካባቢው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች በሙሉ እንዴት ናችሁልኝ? እኔ ጋር እግዚአብሔር ይመስገን በጣም ሰላም ነኝ። በመላው ዓለም የምትገኙ ውድ የሀገሬ ልጆች በሙሉ ሰላማችሁ ብዜት ይበልልኝ። በመላው ዓለም የምትገኙ ኦርቶዶክሳውያን በሙሉ እንኳን ለቡሄ ባህል በሰላም አደረሳችሁ። ዛሬ ቡሄ ነው። የዓመት ሰው ይበለን። ያው እንግዲህ በዓልን በሰው ሀገር በሰው ቤት ነው በመዳም ቤት ነው የምናሳልፈው። ብቻ ስለ ሁሉም ነገር እግዚአብሔር ይመስገን። ሀገራችን ኢትዮጵያ ሰላም ይሆንልን። ይህን ጦርነትን በቃችሁ ይበልልን። መስማማትን፣ ፍቅርን፣ አንድነትን ይስጠልን። እውነት ለመናገር የሀገራችን ጉዳይ ብቻ እግዚአብሔር ጣልቃ ካልገባ በጣም ከባድ ነው። ፖለቲካ ያው ሲበዛ ያው አይሰማማምና ሁሉም ፖለቲከኛ ሲሆን ማንም የሚሰማማ ጆሮ አይኖርምና እግዚአብሔር በማል ጣልቃ ገብቶ ሀገራችን መረጋጋትን፣ ፍቅርን፣ አንድነትን ያምጣልን። የምናየው ነገር ስለ ጦርነት ስለ ሀገራችን ያለው እጅግ በጣም ከባድ ነው። የዓመት ሰው ይበለን። እኛም ደግሞ ሀገራችን ገብተን ሀገራችን ሰላም ሆና ሁላችንም የተሰደድነው ስደተኞች በሙሉ ሀገራችን ገብተን በዓላችን የምናከብር ያድርገን። እንግዲህ ቡሄ በጣም ብዙ ትዝታ አለን። እውነት ለመናገር በተለይ በገጠር ያለን ያደግ ልጆች የሆነ እንኳን ገጠር ትንሽ ነው የቆየው፣ ግን ትንሽ አስታውሳለሁ። ጅራፍ ይፈተላል። ጅራፍ በጣም የቡሄ ዕለት በጅራፍ ነው ሁሉም እንትን ያኖጋል። እንግዲህ ቃላቱ እንኳን ትንሽ ጠፋብኝ። ከዛ ዳቦ ይጋገራል። በተለይ ከሁሉም እንትን የሚለኝ የምንመሰላችሁ ቡሄ እንትን ይባላል። ይሄ ጭሱ በቃ እንደልስ ውጤት ብላችሁ ታዩ። ጭሱ በቃ የሆነ ብቻ ደስ የሚል ነበር። ከሰማያዊ ከለር ከሰማያዊ ከለር የሆነና ሳማው ማለት ነው። እንደገና ጭሱ ሲሄድ የሆነ ብቻ ሊድል ደግሞ አረንጓዴ ተፈጥሮ ያለበት ቦታ አካባቢ ስታዩት በጣም ደስ ይላልና ቡሄ በጣም ልዩ በዓል ነው። በሃይማኖታዊም በባህላዊም ያው ይከበራል። በገጠር ደግሞ በጣም ነው የሚከበረው። በከተማም እኔ እንጃ ያው ብዙም አለ ብዬ እንትን አለልም፣ ግን በተለይ በገጠር በጣም ነው የሚከበረው። በእርግጥ አሁን ሁሉም በዓሉን እምነቱን እያወቀ ስለሆነ ይከበራል። እና ውዶችዬ እንግዲህ እኔም እህታችሁ እንግዲህ የቡሄን በዓል ምንም ነገር ያው እንኳን አደረሳችሁ ሲባል ብቻ ነው አሚን እንኳን አብሮ አደረሰን ያልኩኝና እንግዲህ ያው ለከርሞ ሰው ይበለን። እኛም ሀገራችን ገብተን ቡሄንም መስቀልንም ጥምቀትንም ፋሲካንም ሁላችን ለማክበር ያብቃን። ሀገራችን ከሁሉም በላይ ሰላም ያደርግልን፣ ፍቅርን ያምጣልን። እውነት ስለ ሀገራችን ጉዳይ እጅግ በጣም ከባድ ነው ወዶች። የኔ ከሁሉም በላይ የሚያሳስበኝ ሀገር ነው። ሀገር ሰላም ስትሆን ነው ሁሉም ነገር ሰላም የሚሆንና ሀገር ሰላም ካልሆነች ሁሉም ነገር ከባድ ነውና ሀገራችን ሰላም ትሆንልን። እናቴ ኢትዮጵያ ሰላሟ ይብዛልን። እውነት በጣም ከባድ ነው። ልጆቿን በተለያዩ በስደት እየተበተኑ እያለቁ ነው። እርስ በርስም እየተጨራረሱ ነው። እንደው ማርያምን የሆነ ቪዲዮ አይቼ ግን በጣም ነው በቃ እኔ እውነት ለመናገር በስመ አብ ወወልድ ወመንፈስ ቅዱስ ቲክቶክ ላይ አይቼ ወንድሙ ሲያርደው እየታየ ነው። በጣም ከባድ ነው። ብቻ ለማይረባ ፖለቲካ እንደዚህ ህዝባችን እያለቀ ነው። ብቻ ሀገራችን አንድ ያድርገን። በቃ አንድና ፍቅር በተለይ ሰው ልጅ ህዝብ በአንድ ሲቆም ነውና አንድነቱን ይስጠን እግዚአብሔር። ለሀገራችን ሁላችን የምንቆም ያድርገን፣ የምንዋደድ የምንፋቀር ያድርገን። እንግዲህ ውዶችዬ በሌላ ቪዲዮ እስከመጣ ደህና ሆኖልኝ። ሁላችሁም መልካም በዓል ይሆንላችሁ። የከርሞ ሰው ይበለን ያድርሰን።